ቬሮኒካ አዳነ በዘመናዊ የኢትዮጵያ ሙዚቃ ውስጥ በሚማርክ አቀራረቧና በነቃ ተሳትፎዋ የምትታወቅ ተወዳጅ ድምፃዊት፣ ሙዚቀኛና የማህበራዊ ሚዲያ ኮከብ ናት። በአዲስ አበባ ከተማ በተለይም ካዛንቺስ ተብሎ በሚጠራው አካባቢ ተወልዳ ያደገች ሲሆን ለቤተሰቦቿም የመጀመሪያ ልጅ ናት። ለሙዚቃ ያላት ፍቅር ከልጅነቷ ጀምሮ የዳበረ ሲሆን ለአርቲስትነት ጉዞዋ የአባቷ የአዝማሪ አዳነ ተካ ተጽዕኖ ትልቅ ድርሻ ነበረው። በጉርምስና እድሜዋ መንፈሳዊ መዝሙሮችንና በትምህርት ቤት ውስጥ ዘፈኖችን በመስፈን የጀመረችው ቬሮኒካ ለሕዝብ መተዋወቅ የጀመረችው በማህበራዊ ሚዲያ ላይ የሽፋን እና የቅንብር ቪዲዮዎችን በመልቀቅ ነበር። በዚህም የኢንስታግራም ተከታዮቿን ቁጥር ከጥቂት መቶዎች አንስቶ ወደ 250 ሺህ በላይ ማድረስ ችላለች። ይፋዊ የሙዚቃ ስራዋ ናልኝ የተሰኘውን የመጀመሪያዋ ነጠላ ዜማዋን እንደ ኤሮፓ አቆጣጠር የካቲት 28 2020 በመልቀቅ የተጀመረ ሲሆን በመቀጠልም እንደ ተው፣ አበባይና ካላንተ ሌላ ያሉ ተወዳጅ ስራዎችን አቅርባለች። ቬሮኒካ በመድረክ ላይ ባላት አስደናቂ አቅምና በቀጥታ ላይቭ የመስፈን ምርጫዋ ትታወቃለች። እንደ ሪሃና ካሉ ዓለም አቀፍ ድምፃውያን መነሳሳትን ብትወስድም የራሷን ልዩ ኢትዮጵያዊ ጣዕም ጠብቃ ትጓዛለች። በ2024 እንደ ኤሮፓ አቆጣጠር ከ17 ሚሊዮን ብር በላይ እንደሆነ የተዘገበ ትልቅ የአልበም ስምምነት በመፈራረም መነጋገሪያ መሆን የቻለች ሲሆን ይህም በኢንዱስትሪው ውስጥ ያላትን ተጽዕኖና ተቀባይነት ማደግ ያሳያል። ዘመናዊ የፖፕ ሙዚቃን ከኢትዮጵያ ባህላዊ እሴቶች ጋር አዋህዳ የምታቀርበው ሙዚቃ በአገሪቱ የሙዚቃ ኢንዱስትሪ ውስጥ ካሉ ተስፋ ሰጪ ኮከቦች አንዷ እንድትሆን አድርጓታል። የቬሮኒካ አዳነ አዲስ የድል ጉዞ በታንዛኒያ። ኢትዮጵያዊቷ የሙዚቃ ኮከብ ቬሮኒካ አዳነ በምስራቅ አፍሪካ በኪነ ጥበብ መድረክም ደምቃ እየታየች ትገኛለች። ዝነኛዋ ድምፃዊት በታንዛኒያ በሚካሄደው የ2025 ዚኮሞ አፍሪካን አዋርድስ ላይ በ4 የተለያዩ ዘርፎች በመታጨት ለሽልማት ስነ ስርዓት ዳሬ ሰላም ገብታለች። የተለያዩ መረጃዎችን እንደሚያሳዩት ቬሮኒካ በሙዚቃ ስራዎቿ 4 ታላላቅ ዘርፎች ውስጥ ለመመረጥ በቅታለች። በቅርቡ መጠሪያ የተሰኘውን ተወዳጅ አልበሟን ያስመረቀችው ድምፃዊቷ በሽልማት መድረኩ ላይ ድንቅ ስራዎቿን እንደምታቀርብ ይጠበቃል። ይህ እጩነት የቬሮኒካን የጥበብ ትጋት ብቻ ሳይሆን የኢትዮጵያን ሙዚቃ በምስራቅ አፍሪካ ከፍ አድርጎ የሚያሳይ ነው። ይህ ስኬት ለጥበብ ስራዋ ያላትን ትጋት የሚያረጋግጥ ሲሆን በታንዛኒያ መድረክ ሀገሯን ወክላ ለምታሳየው ብቃት ኩራት ይሰማናል። ለመላው የጥበብ አፍቃሪዎች፣ ለቬሮኒካ ደጋፊዎች መልካም ዜና እየተመኘን ሽልማቱን ይዛ እንደምትመለስ ሙሉ እምነት አለን። መልካም እድል።